استي أخلاق يبالا لا يبالا بزمناج نون والقلم وما يسطرون ما أنت بنعمة ربك بمجنون وإنك لعلى خلق عظيم سلا توحيد ستورا مجمريا وانا أخلاق ما يلوها إلى رسول صلى الله عليه وسلم يخلق بالبيت مدينة قوج بلو يمن وسط متملكوا قبر عرفت نساچኝ አሉ ይሄም አخلاقاቸው ያላህ መብት ሲነካ ያንዘረዝራቸው ነበር ያንዘርዝራህ አንተንም ወንድና ሴት ቀላቅለው ያለ መጋረጃ ተውስትላቸው ተውባካ አታካብድ ይለዋላ ረሱል ሰለላሁ ዐለይሂ ወሰለም ሴቶችና ወንዶች ሰግደው ሲወጡ ተቀላቀሉ ሴቶቹን ወደ ኋላ ሆኖ ሲሏቸው ሐዲሱን የዘገበችው ሴት ምን ትላለች ግርግዳው ጅልባባችንን እስኪፍቀው ድረስ ትላለች እነሱ ግርግዳ እስኪታሹ ድረስ ጥጋ ሲያዟቸው ይሄ ማخلاقaቸው ነው ውጣ ተቀበለው መስጊድ በቀኝ እግር ነው የሚገባው ማሻአላህ ይላል ጺምህን ማሳድግ ስትለው አንተ ደሞ ይላል መስጊድ በቀኝ እግር ነው የሚገባው ያሉት ነብይ ናቸው አይደለም ጺምህን ማሳድግ ያሉት እስልምና ለነብስ የሚመችን ወስደ አሁን ወንዶች ስለ አራት ሚስት ቢወራ አረቆይ ኢቃሙን አዘገየው ይላሉ በጣም ደስ ይላቸዋል ለነሱ ስለሆነ ማለት ነው ሴቷ ደግሞ ይከፋታል ልክ ሴቷ ደግሞ ወንድ ልጅ ከምትበላው አብላት ከምትለብሰው አልብሳ ተንከባከባት ቤት አንጥፍ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ያረጉ ነበር ቢባል ንገርልኝ ትላለች እዛው ሁሉም የሚመቸው ነው የሚወስደው ተመልከት አባቶች ስለመብታቸው ሲነገር ደስ ይላቸዋል አይሉ ሱፊም በለው ቀብር አምላኪም በለው ቤተሰቦች እኮ ሽርክም ቢሰሩ በዱንያ ጉዳይ ላይ ጥሩ ተዋዋላቸው ብሏል አላህ ማለፊያ ይሆን ከልጅ ነው ይሏል ገብቷላ ከዛ ላ ትሽሪኩ ቢላህ ስትላቸው ወሊዮቹን አትወድም ይሏል ይሄኛው ትእዛዝ የማን ነው የቅድሙስ ትእዛዝ የማን ነው ሁለቱም ትእዛዝ ያላህ ነው አይደለም ሁሉም ግን ለነብሱ የሚመቸው ነው የሚወስደው ማለት ነው